እንደምን አላችሁ? ኢቲኤፍሲ ከኦርቢት የሚያደርጉትን የስፖንሰርሺፕ ፊርማ ዛሬ በይፋ ይፈራረማሉ። እንግዲህ አጠገባችን ቻምፕ አለ። ኢቲኤፍሲ 02 በደማቅ ሁኔታ ይከበራል አድዋ ላይ ማለት ነው። ከሴዶ ጋር ጆን ይገጥመዋል ማለት ነው። ስለዛም ኦርቢትም ይሄን በማስመልከት ስፖንሰር ለማድረግ አካዶዚ ምን ይሰራል? እንደምትወት ፍልሚያው ተፋፍሞ ሴዶ ወይስ ጆን? እንግዲህ እኛ ኦርቢቶች ለእናንተ ቻሌንጅ አዘጋጅተናል። እሺ ሴዶ ወይስ ጆን? እዚህ ኮሜንት ላይ እዚህ ቪዲዮ ፒን የምናደርገው ቪዲዮ ላይ ኮሜንታችን ላይ የገባችሁ ሴዶ ወይስ ጆን? አሁን ደንግጫለሁ። ምን እንደማወራው ሰው አላውቅም። እነዚህ በስመ አብ ማን ያሸንፋል? ሴዶ ወይስ ጆን? እዚህ ኮሜንት ላይ ሁላችሁም የገባችሁ የምትመርጡትን ያሸንፋችሁ የምትገምቱ ሰዎች እንዳለ ጻፏቸው። እድለኛ ሁለት ሰዎች 50 ኢንች የኦርቢት ቲቪ እንሸልማለን። እንደዚህ ምን ጠብቃላችሁ? ኮሜንት መከራኛለን። ያው ለምሳሌ ኢቲኤፍሲ 03 ላይ መሳተፍ ፈልጋለሁ። ኢንፍሉዌንስ እኔ to be honest I was actually offended የፋይቱ አሸናፊ ሲል ማለት የነበረው በቃ ጆኒ ጋር ነው ከዛ በኋላ ሴዶ ሲያስተምር አይቶ ታውቃለህ? አይቷል ሰው ሲያስተምር መደብደብ ነው የምፈልገው ሲል የሴዶ ኮንተንት ላይ እዛ ጋርመንት አስፋልት ጫፍ በጥፊ ሊልኩ ነው አስተምረው የሚለኝ የማንም ማህይ መጫወቻ ሊሆን ነበር። አይዞህ ነገ ትመዘገባለህ። ግራፊክ ነው ትሰራለህ።